ስሚ አንቺ ግን እንዴት ኤክስ ታገኛለሽ? ያን ጥያቄ ምን የሚለው የአፍሪካ ትልቁ ተራራ ምንድነው? ኑሮ ደገምሹ ጭራሽ ዘንድሮ ህጻናቱ አልተቻሉ። ቀበሌ ግን የምትሰሩ ሰዎች እየሄዳችሁ በተለይ መታወቂያ አካባቢ እየሄዳችሁ እንዴ አሁንማ በጣም አብዝታችሁታል። ስም ራሳችን ጽፈን ነው የምንሰጣችሁ ምናምን ደግሞ ዝግመታቸው በስማም ስማችንን ኮምፒውተር ላይ ለመጻፍ እጇን ላይ ታደርገውና ከፓራሹት ምርድ ነው የሚመስለው ዝግመቱ እንደዚህ ጠቅታ ነው ትልና ደግሞ ታየዋለች ሌላ ለጽፍ አንድ ወደ ላይ እንዴ ምን ሰው ጠቅጠቅ አድርጉት እንደ መጀመሪያ ልጅ አሳሱለት ምንድነው ኮምፒውተር ነው ስሩበት ጠቅጠቅ አድርጉ እንዴ አትፍሩ ተበላ ብራዘር በቃ አሁን መጥቶቅ እንዴ ልትወጣ ነው እንደዚህ ብላችሁ መቼ ገልጻችኋል ግን በትክክል እንዴት የሰው ልጅ የቧንቧ ውሃ ይጠጣል? እኔ እኮ የቧንቧ ውሃ እንኳን ለመጠጥ እኔ ለጽድጃ ስርዓት እንኳን እንደ ውሃ ጥቼ ተጠቅሜው መቀመጫ አካባቢ እስከ መላላት ደረጃ የሚያደርስ ህመም ነበር ያደረሰብኝና ይሄን አይነቱን ቶክሲክ የሆነ ነገር የሰው ልጅ በጎሮሮ አድርጎ ያስገባዋል ይጠጣዋል ብዬ ሳስብ I don't believe that አዎ እኔ ለጽድጃ ስርዓት የምጠቀማቸው ውሃዎች ራሱ የታሸጉ ጤንነታቸው የተጠበቁ ናቸውና I don't believe like እንደኔ አይነት ሰው ይሄን አይነቱን ውሃ ይጠጣል ብዬ ማሰብ በጣም ስለገረመኝ ነው እንደው ደውዬ እንንም ነግርሽ እደውልልሻለሁኝ በቃ አትጥፊ እሺ ደግሞ ይዋስ ብለ ደውለን ነው ተወረው የሚገርም ሰው ነው ሄሎ Jesus ምን አይነት ሰው ነው በእናታችሁ Jesus አገኘሁት መረራቸው ምን ያርጉ እንዴ 50 ብር እንዴ ነው 200 ብር አገኘኝ ኧረ እባካችሁ ወንድሞቼ እዚህ አካባቢ 250 ብር አግኝታችኋል እንዴ? ኧረ አዎ አግኝተናል። ይኸው እኔ ጋር 50 ብሩ፣ ይኸው እሱ ጋር 200 ብሩ፣ ይኸውም ከወንድም አይ በላም ይሉሃል ያጣጥሉሃል ሽሮ ነው የሚበላው ብለው ያሙሃል ይህንንም በልተህ ስታሳያቸው ሽሮ ነው ያሉት ምን ይውጣቸው አንተ የልዩ ሰው አንተ የኔ ጀግና አሳያቸው እኔም ብላና አሳያቸው አይ ዘፈኑ በቃ ትክክለኛ ቦታውን አሁን ገና አገኘ እንግዲህ እንደዛ እናደርጋለን ቀላል ወይ ሙዛዛ ደግሞ ደውላ ማን ነው በእናትህ ሁሌ ደውልም ተከትቀኛለህ የድሮ ኤክስ ያ አንተም ደም ጨቀጭቀኝ በእናትህ በቃ ባልተደረኝ አልኩህ ይታን በቃ ሁለተኛ መልስ እንዳትደውልሽ በቃ ተወኝ ልብ ማለት ከሰማ ይገላል አጆጂ ነው ብትለው ሄሎ አንተ አፈታም እንዴ 3 አመት ነው የ3 አመት ትዳር ምንድነው የምትለው እንዴ ፍቅር ነው ሰይጣን ነው ያዘ ጂኒ ነው ያዘ ተናገር ማለት ልታገኘኝ አግኝተህ ልታወራኝ ወንድ ሆነ ኖ የት ነህ ና እኔ ፈተፈታለሁ በጣም ነው ማፈቅራት ፍቅር እርግጠኛ በቃ እንዴ ረጅም አመት ነው 3 አመት ሙሉ የት ነበርሽ ባል ፍዳይም ብሎ ተቃጠልኩልሽ አባት የቺ ልጅ የመጀመሪያ ፍቅር ነች 3 አመት ሙሉ በመጀመሪያ አመት እንኳን መጥቶ የመጀመሪያ በሁለተኛው እንኳን አትመጣም ተቃጠልኩብህ እኔ በመጀመሪያ ፍቅር መሀል አልገባም እቺ ልጅ ትገባለሽ በመጀመሪያ ፍቅር መሀል አልገባም አይደል እኔ እኮ ልህ ነው እንጂ እኔ እኮ ምንም ነገር የለኝም ቦስ ኧረ በፍጹም እንዴ ኧረ ተሸወለለ ላሽ ምንም የለኝም እንደዚህ ያቃጥላለች እንዴ ባጭሩ በቃ ያለ ድብድብ ነገሩን ፈታው ማለት ነው ጥጋባና ተክላይ ሲወጣ ይላልስ አሁን ጠጥተናል ሙቅ ብሎናል ታሸፈር እንሂድና እንረብሽ ደግሞ ትንሽሽ ጠባብሮኛል አዎ ጸብ ነገር እንፈልግ እንሂድና እንጣላለልሽ ተወኝ እንዳትገላግለኝ እኔ የምልህ ይሄ ከፊታችን ያለው ልጅ ቅድም ጀምሮ ነው ሲከተለን የነበረው አንተ እኔ ከመሳላልኩት ምክመታ በቃ አተ ወይ አባ አቤት አንተ ምን አይነት የደከመ ልጅ ነው
ሌላ ገዘፍ ያለ ሰው ነው ይሁን የዱል ፎቶ የምታግዝ ማያ ብራስ ያልኩ ደና ሰው ነው ታዲያ አሁን ለምሳሌ ይሁን በቃ እንደዚህ ነው ሰው ነው መምታት አለብህ እኔ ቤቱን አውቃለሁ ከእናቱ ወዲህ ቢገባ ራሱ አያመልጠንምሽ በቃ ሄደን እናመጣዋለን ጥጋቡ ጥጋብ መስል እንዴ ተመርቀ መሰራው ስራ የተለያየ ስራ ነው ሁሉም የተለያየ ዓለም ነው ያ ስጋ ቆራጭ ነው ያ ከምረቀ በኋላ ሁሉም የተለያየ ላይፍ ነው የሚኖረው በስራው ላይ የሚሰራ አለ ማይሰራ አለ በቃ እንደያዩ ስጋ ቆራጭ አለ በለጩም ይሸጣል ቦንዳም ይሸጣል ስትሮ የሚጠርቀው የተለያየ ስራ ነው ሁሉ ከዛ በኋላ የሚገጥመው ላይፍ የተለያየ ላይፍ